እሺ ማሪ በቃ ሎኬሽናቸውን ልክልሻለሁ። ወስደሽ ያሉበት ድረስ ሰጫቸዋለሽ። እሺ እናቴ ተባረኪ። ይኸው ማሪ ሎኬሽን ቁጥርም አሁን አስቀምጥልሻለሁ። ዋትሳፕ ነው ያላቸው። በዋትሳፕ ኮንታክት አድርጊያቸው። እሺ ወልደ ጊዮርጊስ መጥቶ ነው ሜንሽን ያደረጋችሁት። መጥቶ ነው ወልደ ጊዮርጊስ ካለክ ፍላወር ነገር ላክ እንዳስገባ። ፌክ አካውንት ነው፣ ፌክ ነው ጋይዝ። ዝም ብላችሁ እናንተ ደግሞ ሜንሽን ከማድረጋችሁ በፊት እስኪ ክሊክ አድርጉና ቼክ አድርጉ ትክክለኛ ነው አይደለም የሚለውን። ዝም ብላችሁ ድምፅ ከምትሆኑ እዩት። አካውንቱ ፌክ አካውንት ነው እየተባላችሁ ፌክ አካውንት ለምን ታስተዋውቃላችሁ? እዚህ ጋር ረጂ ደወልሽላት ሳራን? ዋትሳፕ ያለ ዝግ ነው፣ ቀጥታ ዝግ ነው። ኦኬ እኔ ደግሞ ዋትሳፕ ላይ ቮይስ አድርጌላ ነበረ። ወይ የሻርጃ ብራንቹን ሀበሻ ሬስቶራንት ካወቅሽው ቁጥር ላኪልኝ እስኪ። ገና ጎግል ላይ ገብቼ ምናምን ሳርጌ እንዴት ነሽ? ይሰማል ወይ? ወይ ነይ ላይቭ ላይ ፕሊዝ፣ ነይ ላይቭ ላይ ፈልጌሽ። ይሰማል? ማይ ጋድ አይሰማም፣ ይቆራረጣል። ሳርጌ ቮይሴን ስሚው፣ ቮይሴን ስሚው። ሙባረክ እየጠበቅኩህ ነው እኮ የደላለውን ቁጥር እንድትልክልኝ። ማልካህል እንዴ? ኦኬ ሁለቱም እኮ እኔ እኮ እንትን የመጀመሪያው የዋትሳፑ ነው፣ ሁለተኛው ደግሞ ዳይሬክቱ ነው። ኦኬ ጥሩ። ስሙ ማን ነው? ዘለጅፍታ ከኖ ካለ ደግሞ እንዲያግዘኝ ብታስገቢልኝ ጥሩ ነው። ስሙ ማን ነው? ስሙ ሌሎ። እኔ ቤት የሆነ ጉዳይ ካለ ጉዳዩን ከሚመለከተው አካል ውጭ ማንም ሰው አይገባም። ኦልሬዲ የጉዳዩ ባለቤቶች እነሱ ስላለ ምን ስላለ እሺ ቤቱን ማስረዳት አስገቡኝ ስላለ የሚጨምር ነገር ካለ ብዬ ነው። ከኖ ወንደመልቶ ቀልደ አቡ ወይ እንዴት ነሽ? አለሁልሽ። አለን። የት ናቸው? አቡዬ ሼር አድርገውልኝ ነው። ሻርጃ ናቸው፣ ሻርጃ። እሺ ጠዋት ላድርስላቸው ምግብ ምናምን። እኔ አሁን እራት ከሳራ አልሀበሻ ሻርጃ ብራንች ላዝላቸው ነው። አንቺ ደግሞ ነገ ምሳና እራት ላቸዋል። አንድ ቃ ብታስገቢውና የሆነ ሀሳብ ሰጥቶ እንትን ረጁ አስገቢው፣ ረጁ አሳቢ። እሺ ሀቡ ሎኬሽን እና አድራሻቸውን ላኪልኝ ዋትሳፕ ላይ። ሙባረክ ማን ነው ማስገባው? ሚል ፍላወር እየለቀቀ ነው። ኦኬ ፍላወር ኦኬ አይ ቲንክ ይሄ ነው መሰለኝ። ወንድም ደህና ነው? መስገን አለው። ይኸውልሽ እኔ መጨመር የፈለግኩት ከእነዚህ ልጆች ጋር 3 ቀን ነው የቆየሁት። እሱንም በውስጥ አውርቻለሁ። ከዛ 2 ቀን ነው ቃል እንትን 3000 ሰው ላይ ቃል ገብቶ አስተካክላለሁ ብሎ እምቢ አለ።
እና በጣም ተጫውተውብናል። በዛ ላይ ደግሞ ልጆች ያልተናገሩት ምናልባት የቋንቋ ችግር ሊሆን ይችላል። ደሞዙም አላገኙም ልጆች። እስካሁን የሰሩት ደሞዝ ምንም ነገር አላገኙም። ታውቃለች። አሁን አንዱ ልጁ ጠይቄያቸዋለሁ 18 ቀን ሳሙና ፋብሪካ ውስጥ ሳሙና ማሸግ ሰርተው 5 ሳንቲም እንዳልተከፈላቸው እስካሁን ድረስ በአንድ ወር ውስጥ አንድ ጊዜ አንዳንዴ 20 ድርሃም አንዳንዴ 30 ድርሃም ብቻ እንደሚሰጣቸው ነግረውኛል። በዛ ነው። ሌላ ደግሞ ሁለት ሆኑ ነው እነዚህ ልጆች ያመጡት። አንዱ ኦልሬዲ ጨርሷል። አንዱ ደግሞ እንትን ሎላ ይባላል ስሙ። እሱ ነው አሁን ቃል ገብቶ እምቢ ያለው ማለት ነው። ስለዚህ 3 ቀን ነው ከነቡዋር ጋር የለመን ነው። ታውቃለች። ቃል ገብቶ አስተካክላለሁ ብሎ በጣም እምቢ አለ። ወደ ሀቢባ ነው የምናሳልፈው ምናምን ብለን ስናል አሳልፋቸው ምንም አታመጡ ምናምን ብሎ ነው እየፎከረው ማለት ነው። እና ቃል የገባው ደግሞ እናቷ ነው። ዛሬ መጣ እንዴት እንደዚህ ታደርጋላችሁ ብላ እንደዚህ ያደረገች። ስለዚህ በጣም ልጆቹ እናቷ ዛሬ መጣ ነው ላይ ገብታ እንደዚህ አበላሸች። እሱ እንትን አለች። የማን እናት? የራሱ የልጁ እናት። የትኛው? የደላላው ልጅ እናት? የደላላው እናት? አዎ። እሷ መታ ቃል ገብታ ነው? ነው እሷ አይደለም ቃል የገባች። እሱ ቃል ገብቶ እሷ ደግሞ አይሆንም አለች። ዛሬ መታ ማለት ነው። ማለት አይሆንም ማለት እነዚህ ልጆች ምን ብር ነው የሚፈልጉ? ለአንድ ልጆች ይኸውልሽ ያልተናገርኩት ለአንድ ሰው ካንስሌሽን ለመስጠት 2000 ነው የሚፈልጉ አለ ልጁ። 2000 ለአንድ ሰው ካንስሌሽን ለመስጠት ማለት ነው። ለአንድ ሰው ካንስሌሽን ሊሰጥ 2000 ድርሃም። እነዚህ ልጆች 400 ሺህ ብር ከፍለው ነው ከኢትዮጵያ የመጡት አይደል? አዎ። በጣም ያሳዝናል። በጣም ነው የሚያሳዝነው በእውነት ይህንን መስማት በጣም ያሳፍራል፣ ያሳዝናል። 400 ሺህ ብር ከፍለው ከኢትዮጵያ እዚህ ከኢትዮጵያ ዱባይ በካምፓኒ ውስጥ ቸኮሌት ማሸግ ስራ ብለው አታለው አምጥተዋቸው እነሱ ይማራት በ1400 ደሞዝ እንደ 1400 ድርሃም ደሞዝ እንደሚቀጠሩ ቃል ተገብቶላቸው መጥተው ግን ይኸው 1 ወር ምናምን ሆኗቸዋል። እስካሁን ስራም አልገቡም። መኖሪያ ፍቃድም አልተሰራላቸውም። ሜዲካልም አልወሰዱም። እየተራቡ ነው። እዚህ አንድ ክፍል ውስጥ መጥተው አምጥተው አጎሯቸው። ተርበዋል። እነዚህ ልጆች ምግብ የላቸውም። ምግብ ራሱ የሚበሉት ከጎረቤት ፓኪስታኒዎች እየተመጸወተላቸው ነው፣ እየተሰጣቸው እየለመኑ ነው የሚበሉት። እየተራቡ ነው። 20 ድርሃም 30 ድርሃም እየወረወረላቸው በስንት ጊዜ አንዴ እንደዚህ ነው እየኖሩ ያሉት። እና አሁን ይሄ ዱባይ ነው ወይስ ሊቢያ ነው? እኛ ግራ ገባን እኮ። እኛ የምናውቃት ዱባይ ነው እንደዚህ እየተፈጠረ ያለው? በጣም ያሳዝናል፣ ያሳዝናል፣ ያሳፍራል በእውነት። እሺ አንዴ ላናግረው፣ ቁጥሩ ልኮልኛል ሙባረክ፣ ላናግረው አንዴ። አቡዬ ዋትሳፕ ላይ መልሽልኝ አንዴ። እሺ ሎኬሽናቸውና ቁጥራቸው ፎርዋርድ አደርግልሻለሁ። ነገ ምንድን ነው ይዘሽላቸው የምትሄጂው? ምሳ ቁርስና ምሳ ለ5 ቀን ወስድላቸዋለሁ። ተባረኪ ኔቨር ተባረኪ፣ በእውነት ተባረኪ። እድሜና ጤና ይስጥሽ። ይኸው ኔቨር ጊቭ አፕ እህታችን ለ5 ቀን ቁርስና ምሳ ታመጣላቸዋለች። ችግር የለም። በጣም ያሳዝናል። ማለት እኔ እዚህ ላይ ምንም አስተያየት አልሰጥም። ያሳፍራል፣ ያሳዝናል። በጣም ነው የምናመሰግነው። ያው እዚሁ እኔ ሁሉ ወዲያው ነው። አንዲት ልጅም ነገ እንዲያውም እሷን የምግቡን እንትን በይው ብያታለሁ። ወይኔ ላይቭ ላይ ቢዚ ሆኜ ያልደውሉብኝ ፕሊዝ። ሌላ ነገር ያግዟቸው ማለት ኔቨር አንዲት ጓደኛዬ 200 ድርሃም መስጠት ትፈልጋለች እና አቡዳቢ ስለሆነች ትራንስፈር ነው ማድረግ የምትፈልገው። ከአንቺ ጋር ላገናኛት እና በጣም ጥሩ ልጅ ናት። በእናትሽ ወደ አንቺ አካውንት ትራንስፈር አድርጋ አንቺ ስትሄጂ በካሽ 200 ድርሃም ውስጭላት። ችግር የለም። እሺ ይቻላል። ሚጡዬ እሺ ብላለች። የኔቨርን አካውንት ተቀብዬ ፎርዋርድ አደረግልሻለሁ። ቁጥሯና አካውንቷ ተጫርሻለሽ ወስድና ሰጥልሻለች። ቴንኪ ማለት በቃ ስትልክዲ ብቻ ፎርዋርድ አደረግልሻለሁ። ቢዚ ስለሆንኩ ነው። እሺ በርቱ፣ ደህና ደር። ቆይ ሳትወርጂ እኔ መርሳት ችግር አለብኝ። እዚሁ ፎርዋርድ ላድርግልሽ። አሁን ጽፌልሻለሁ። ይኸው ከላይ ሎኬሽናቸውና እሺ ሎኬሽናቸውና ቁጥራቸውን ፎርዋርድ ላድርግልሽ። ይኸው ዋትሳፕ ላይ
ይሄንን ልጅ ነው የምታገኘው። ያው አድርሻለሁ። ይህ ሎኬሽናቸው ነው። ስልክና ዋትሳፕ የኢትዮጵያ ቁጥር ዋትሳፕ ነው። ችግር የለም። ማሞቲ ነው አይደል ስምህ ወንድሜ? የቁጥሩ ባለቤት ማሞቲ ነው። ሶሪ ጠፋብኝ ስሙ። ወይኔ ነበር ብዬ ሞቱማ ምን ብዬ ሴቭ እንዳደረኩት ጠፋብኝ። ኮንታክት ሼር ላረጋቸው ብዬ ይኸው ሞቱማ ሼር አድርጌልሻለሁ። ያው ሎኬሽን እና ስልክ ልኬልሻለሁ። ደርሶኛል። እሺ ቴንኪዩ። ያው ለ5 ቀን ቁርስና ምሳት ያንቺን ኔቨር ያንቺን ላኪልኝና ቁጥርሽን ብቻ ላክላትና ችግር የለም። እኔ ሳጥላትና ኤኒ ታይም መላክ ትችላለች። ችግር የለም። እሺ ሞር ቤተር ያንቺን የእሷን ቁጥር ብሰጥሽና አንቺ ኮንታክት ብታደርጊያት። እሺ ላኪልኝ። እሺ ያው ቁጥሩን ሼር አድርጌልሻለሁ። ኦኬ ለሁሉም አድርሻለሁኝ። እሺ ጨርሰናል። እናመሰግናለን። አሁን የአሁን እራታቸውን ደግሞ ሳራ ሀበሻ ትመጣለች። ደላላውን ላናግረው። ስሙን አላክልኝም፣ ቁጥሩን ብቻ ነው። ማን ብዬ ላውራው? ቪዲዮ እየቀረስኩ ነው። አንተን እየፈለጉ አይደል? እንደዛ እኛ ሱፐርቫይዘር አይደለም እንዳንተ። ለምን አልቀረስም? ሊቭ ላይ እኮ ነኝ። ሀቢባ እየሰማሽ ነው? እየሰማሽ ነው? ሀቢባ እያስፈራራ። ማን ነው የሚያስፈራራችሁ? ማን ነው? ልጁ እኛ ጋር ነው። ቁጭ ብሎ እንዳታወሩ ብሎ እያስፈራራ። እኛ መሀል አለ እኮ ሰው። ናና አናግረን ወንድሜ አለ እያስፈራራ ነው። ተነስና አናግረው። ገብቶ ቁጭ ብሏል። ይሄ እኮ ኖርማል ነው፣ ችግር የለውም። ተነስና አናግረው፣ አውራ ከእሷ ጋር። ይኸው የትኛው እኮ ነው ልጁ? ይኸኛው ነው ልጁ። ይኸኛው ነው ቁጭ ብሎ ነው። አውቆ ነው ይኸው ቪዲዮ ለምንድን ነው የምንቀዱኝ ብሎ ቁጭ ብሎ መጥቶ እያስፈራራ ነው። አዎ ይኸው እየወጣ ለምን አታናግረንም ወንድም? ይኸው ወጣ፣ ዝም ብሎ ወጣ። ፖሊስ መላክ እንችላለን እኮ፣ ለፖሊስ እንጠቁማለን። እንዳትናገሩ ምናምን እያለ ነው። አሁን ከዚህ ቤት አትወጡም ብሎ እያስፈራራ ነው። እኛ ንግዱን በቃ ይኸው ከዚህ ሁሉ በቃ አስፈራራ በቃ አንድ በአንድ ሀቢቢ እኛ ቤት ስለሆነ ለእኔ ቤት ስለሆነ ትወጣላችሁ ምናምን እያለ ነው። ልትወጡ ነው በቃ ውጡ እያለን ነው መጥቶ። ቆይ እንዳትዘጉት አሁን ቪዲዮውን። ሄደ እኮ አሁን ሰውዬ እኮ ወጥቷል። ዋትሳፕ ላይ 1 ሰከንድ ተረጋጉ እናንተ። እሺ ካሜራ